ሀዲያ ዞን ሲራሮ ባዶዋቸው ወረዳ መጨፈራ ሐይቅ ነው። መጨፈራ ሐይቅን ስናነሳ እንግዲህ ባለኝ መረጃ መሰረት በማዕከላዊ ኢትዮጵያ ክልል የሚገኝ ብቸኛው ደሴታማ ሐይቅ ነው። በሐይቅ ውስጥ ጅቦች፣ የተለያዩ አዕዋፍ ዝርያዎች እንዳሉ መመልከት ችለናል። በጣም የሚያምር ብዙ ጥልቅ ያልሆነ ሐይቅ ወደፊት ደግሞ የተለያዩ ጀልባዎች ምናምን ቢሟሉለት ሰው በቀላሉ ውሃውን ተሻግሮ ወይም ሐይቁን ተሻግሮ ደሴቱ ላይ አርፎ ማየት ይችላል፣ መጎብኘት ይችላል፣ የተለያዩ ኩነቶችን ማዘጋጀት ይችላል ማለት ነውና ከአጠገቤ እንግዲህ ሀብተ ማርያም አለ። የኤንቢሲ ኢትዮጵያ ጋዜጠኛ ነው፣ አንጋፋ ጋዜጠኛ ነውና እስቲ ስለተመለከተው ነገር አጠቃላይ በማዕከላዊ ኢትዮጵያ ክልል የተለያዩ መዳረሻ ስፍራዎችን ጎብኝተናል። የተፈጥሮም የባህልም በታሪክም የሚመደቡ እና በዋናነት ግን ብዙ እክሎች ክፍተቶች እንዳሉ ቱሪዝምን እንዳናለማ የያዙን ያሰሩን ነገሮች አሉና እኛም በገጠመን አጋጣሚ ብዙ ነገር ተመልክተናልና እሱን እስቲ ሰፋ አድርገህ በተለይ በመሰረተ ልማት ምን መሟላት አለበት፣ ባለድርሻ አካላት ምን ማሟላት አለባቸው የሚለውን ሎካል ኮሚኒቲ ውስጥ ምን ማድረግ አለበት ቱሪዝምን ከመጠበቅ ከማልማትና ያው ጥቅም እንዲያመጣ ከማድረግ አንፃር ምን መሰራት አለበት የሚለውን እስቲ ሰፋ አድርገህ። መጀመሪያ በጣም ያምራል ቦታው። ስመጣ ከጠበቁት በላይ ነው ያገኘሁት። ለምን ሁለት ሐይቆችን በመኪና ውስጥ አይቼ ስለነበረ የኛው ደሴታማ ነው ብልሽኛል ስንመጣ፣ ግን በዚህ ልክ ደግሞ ውበት አልጠበቁም ነበር። በጣም ያምራል። መሰረታዊ ነገር እንግዲህ እንደዚህ አይነቱ ነገር እግዚአብሔር ለምድራችን የሰጠው ነው በመሰረታዊ ደረጃ ማለት ነው። ስለዚህ በተለያዩ የሀገራችን ክፍሎች እንደዚህ አይነት አስደናቂ የተፈጥሮ ገጽታ አለ፣ ግን እንዴት እንጠቀምበት ነው። ይሄኛው ደግሞ በተፈጥሮ ራሱ አብዛኛው ያለቀ ነው። የሚገርምሽ ነገር ለምሳሌ እዚህ ሎጂ ለመስራት ትልልቅ ጋርደኖችን ለመስራት አብዛኛው ነገር እግዚአብሔር ሰርቶ የጨረሰው ነገር ነው። በጣም ጥቂት ነገር ነው ይሄን ለማልማት የሚያስፈልገው። የመጀመሪያውና መሰረታዊ ጉዳይ መንገድ ነው። መንገዱ ምቹ አይደለም። የመንገድ ምቹነት ደግሞ ከምን አንጻር የበለጠ ደግሞ የሚያናድድ ይሆናል መሰለሽ? ትክክለኛ መረጃ ሳይገኝ ሲቀር የትኛውም ቱሪስት ወደ የትኛውም አቅጣጫ ሲመጣ መጀመሪያ ማየት ያለበት በሐሳቡ ነው አይደል? መዳረሻውን ማየት ያለበት መዳረሻው ጋር ከመድረሱ አስቀድሞ ትክክለኛ መረጃ ሊያገኝ ይገባል። ስንት ኪሎ ሜትር ይጓዛል? በየት በኩል ያልፋል? እንዴት ያልፋል? በየመንገዱ ምን ይገጥመዋል? መንገዱ ምን አይነት ነው? የያዘው መኪና ምን አይነት ነው? ከመኪናው አንጻር መንገዱ ሊወጣው ይችል ነበር ወይ? ለምሳሌ በነዳጅ ምክንያት ቆምን እንጂ እኛ በጣም ትልቅ መኪና ይዘን ልንገባ ነበር። ፋይናሊ ነዳጁ ሙሉ ሆኖ መምጣት ብንችል መኪናው ግን ሊገባ አይችልም እዚህ ድረስ እና ትክክለኛ መረጃ በየትኛውም አካባቢ ያለ የቱሪስት አትራክሽን ላይ ባህል ቱሪዝም ሆነ የሚመለከተው አካል ማሰናዳት አለበት። የኪሎ ሜትር ርቀት፣ የመንገዱ አካሄድ፣ በየመንገዱ የሚጠብቀን ነገር፣ መዳረሻችን ከተነሳንበት ስፍራ አንጻር ምን አይነት ጠባይ ያለው የአየር ንብረቱ ሳይቀር ማለት ነው እሱ መስተካከል አለበት። እሱን ለመስራት ባለሀብትም አይጠይቅም። ሲምፕሊ በደንብ ማጥናት ነው የሚያስፈልገው። ከዛ ውጭ ግን በመንግስት አቅም ብቻ የሚቻል ላይሆን ይችላል። አንዳንድ ነገር በከፍተኛ ደረጃ አልሚዎች፣ ባለሀብቶች፣ ገንዘብ ያላቸው ቱሪዝምን ሴንስ የሚያደርጉ ቱሪዝምን ለቱሪስት አትራክሽን ብቻ ሳይሆን እንደ ቢዝነስም የሚያስቡት በዚህ ጉዳይ ላይ ልምድ ያላቸው ኢትዮጵያውያን ብዙ አሉ ብዬ አስባለሁ። በውጭ ማለት ኤክስፔሪየንስ አድርገው የመጡ። ስለዚህ ይሄን አካባቢ ቢያዩት እጅግ በጣም ይጠቀማሉ፣ ሀገርም ይጠቅማሉ። በጣም በብዙ መንገድ ኢኮኖሚያዊ ፋይዳ አለው። ከቱሪዝም አንጻር ራሱን የቻለ ፋይዳ አለው። ቱሪዝም ራሱ ኢኮኖሚ አይደል? ሽያጭ ነው። ቱሪዝም ራሱ ኮንተንት አይደለም አይደል? መሸጥ ነው። አንድ የባህልን፣ የታሪክን፣ የተፈጥሮን ገጽታ መሸጥበት ሜትድ ስለሆነ ማለት ነው። ስለዚህ ከዚህ አንጻር ኤክስፔሪየንስ ያላቸው ገንዘብም ያላቸው ባለሀብቶች ቢመጡ ሰፊ ነገር መስራት ይችላሉ። ለምን? ከዚህ በፊት ሁለት ሐይቆች አሉ። ሁለት ሐይቆችን ከዚህኛው ከሶስተኛው ጋር ያስተሳሰረ የቱሪዝም ሰንሰለት መፍጠር ይቻላል። ስለዚህ እዚህ አካባቢ የሚመጣ ቱሪስት እንደኛ ወፍ በረር አይቶ የሚመለስ ሳይሆን ቢሰነብት ለማድረግ ቢከርም ለማድረግ ከዛ ደግሞ በተለይ ውጭ ዜጋ ከሆነ በጀት ይዞ የመጣበትን ዶላር ይዞት እንዳይመለስ ሁሉንም እዚህ አራግፎ እንዲመጣ ቢደረግ ይሄ ለአካባቢው ለሀገር ጠቃሚ ነው እና በዚህ መጠን እናንተ የቅስቀሳ ስራ ብትሰሩ አስተዋጽኦ ታደርጋላችሁ። በጣም መልካም። ያው ሌላው ደግሞ ሶስቱንም ሐይቆች ስንመለከት በእሳተ ገሞራ ላይ የተፈጠሩ ባለገቢታማ ሐይቅ ናቸውና ሎካል ኮሚኒቲው ከዚህ ብዙ ይጠቀማል። ቢለማ እንዳልከው ኢንቨስተሮች ቢመጡ ጎብኚዎች ቢመጡ ተጠቃሚነቱ ለአካባቢው ማህበረሰብ ነውና ጠብቆ ከማቆየት አንጻር ከማልማት አንጻር ዛፎች ቢተከሉ ብዛይቱ ቢጠበቅ ከሱ አንጻር እስቲ ደግሞ የሆነች ነገር በለ። እንግዲህ የመጀመሪያው ነገር ከመትከል በፊት የተተከለውን መንከባከብ ነው። ኢትዮጵያውያን የመትከልም የመንቀልም ልምድ አለ። በደንብ ከተነጋገር በጣም ግሪን የነበሩ ግን አሁን የተራቆቱ አካባቢዎች የእጃችን ውጤት ነው።
ስለዚህ የተተከለውን መንከባከብ ይቀድማል። ለምሳሌ ደሴቱ በምንም አይነት መንገድ መነካት የለበትም። ደሴቱ በጣም ያምራል። ውስጡ ብዙ ብዝሃ ህይወት አለ፣ ብዙ የተፈጥሮ ትዕይንት አለ። እሱን መንከባከብ በጣም ያስፈልጋል። እንዳልሽው ዙሪያው ደግሞ በደን የተሞላ የተሸፈነ ቢሆን ይሄ ተጠብቆ ለዘመናት እንዲቆይ የራሱን አስተዋጽኦ ያደርጋል። ለባዮዳይቨርሲቲም በጣም ጥሩ ነው። ኢኮሎጂው መጠበቅ አለበት። ግን ደግሞ ሰው ሊያዳብረው ይችላል ይሄን ኢኮሎጂ በተለያየ መንገድ ማለት ነው። እሱ ጥናትም የሚጠይቅ ነው። ምን ብናደርግ፣ ምን ብንተክል፣ ምን ብንጨምርበት የተሻለ ነው የሚለው ባለሙያዎች ቢያጠኑት መልካም ነው። ሌላው አንዳንድ ጊዜ የሆነ ቦታ ስንሄድ ምን ሰማቸው ግን ለማየት ቀናት የሚወስዱብን የተፈጥሮ ትዕይንቶችን እናያለን። ለምሳሌ የጅብ መንጋ አለ አሉን አይደል? ከዛ ወደ ምሽት አካባቢ እየዋኙ ይወጣሉ ጅቦች ለአደን። አያምርም? በካሜራ ብንይዘው እጅግ በጣም ትልቅ ስዕል እኮ ነው። እና ቱሪስት ሀይቅ ለማየት ብቻ ሳይሆን ደሴት ውስጥ ነዋሪ የሆኑ በርካታ ጅቦች እየዋኙ ወደ አደን ሊሰማሩ ሲሉ ያለውን ትዕይንት ለማየት መምጣት አለበት። ስለዚህ በዛ መንገድ በደንብ ቪዲዮ ተቀርጸው ወረዳው፣ ዞኑ፣ ክልሉ ይህንኑ ጉዳይ ካሜራ ጠምዶ 24 ሰዓት እዚህ ያለውን የተፈጥሮ ትዕይንት በደንብ ቢይዘው ትዕይንቱን ብቻ ለማየት ይመጣል፣ ተፈጥሮን ብቻ ሳይሆን ቱሪስት ማለት ነውና በርቱ ለማለት ነው። እናመሰግናለን። እሺ ታንኪዩ በጣም እሺ።